ጤና ይስጥልኝ። የዕለተ አርብ ጥር 8 2018 ዓ.ም የዋዜማ ዕለታዊ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የወልቃይት ጠገዴ ሁመራ ዞን ኃላፊዎች በሰሜኑ ጦርነት ከአካባቢው የተፈናቀሉ ዜጎችን ወደ ቀያቸው በመመለስ ረገድ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ጋር በቅርበት ለመስራት ፍላጎት እንዳላቸው አረጋግጠውልኛል አሉ። አምባሳደሩ ትላንት በሁመራ ከተማ ጉብኝታቸው ወቅት ከዚሁ ዞን የተፈናቀሉ ዜጎች ደህንነታቸውንና ክብራቸውን ባስጠበቀ መንገድ እንዲሁም በቂ መረጃ ኖሯቸው በፈቃደኝነት ወደ ቀያቸው ሊመለሱ ይገባል ማለታቸውን የአሜሪካ ኤምባሲ ዛሬ ካሰራጨው ግራቸው ሰምተናል። አሜሪካ ተፈናቃዮችን ለመመለስ ለሚደረጉ ጥረቶች ድጋፍ ለማድረግ ዝግጁ መሆኗንም አምባሳደሩ አረጋግጠዋል። ሆኖም ተፈናቃዮችን የመመለሱን ሂደት ፌዴራል መንግስቱ ነው ያሉት ማሲንጋ የትግራይና አማራ ክልላዊ መንግስትም ድርሻ እንደሚኖራቸው ተናግረዋል። አምባሳደሩ በሁመራ ቆይታቸው ከዞኑ ኃላፊዎች ጋር ተወያይተዋል። ህወሓት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ትላንት ሁመራ ላይ ያደረጉትን ንግግር የፕሪቶሪያው የግጭት ማቆም ስምምነት ተፈራራሚ ወገኖችን ይበልጥ የሚያራርቅ ነው በማለት ተቸ። ህወሓት የትግራይን ህዝብ ከወልቃይትና ሁመራ አካባቢ ያፈናቀሉ ኃይሎች በስልጣን ላይ እያሉ ተፈናቃዮች ደህንነታቸው ተጠብቆ ሊመለሱ እንዲሁም እርቅና እውነተኛ ፖለቲካዊ አማራጭ ሊኖር አይችልም ሲል ዛሬ ባወጣው መግለጫ አቋሙን ገልጧል። ተጠያቂነትን ማስፈንና ለህገ መንግስታዊ መርሆዎች መገዛት ለዘላቂ መፍትሄ ምሰሶ መሆናቸውን ህወሓት ጠቅሷል። አምባሳደሩ ፖለቲካን ወደ ጎን ገፋ በማድረግ ህዝብን ማስቀደም ያስፈልጋል ማለታቸውን የተቸው ህወሓት የትግራዩ ጦርነት ዋና ምክንያት ህገ መንግስታዊ ስርዓትን ማስፈንን ጨምሮ ፖለቲካዊ ቀውስ በመሆኑ ይህንን መዘንጋት የፕሪቶሪያውን የግጭት ማቆም ስምምነት ማዕቀፍ መሸርሸር ነው በማለት ተችቷል። ችግሩን ለመፍታት ከምንጊዜውም በላይ ገንቢ አስተዋጽኦ ማድረግ በሚያስፈልግበት በአሁኑ ወቅት ዓለም አቀፍ አጋሮችን ጨምሮ ማናቸውንም ወገን ጠቃሚ ያልሆኑና አለመተማመኑን ሊያባብሱ የሚችሉ አስተያየቶችን ባይሰጡ እንደሚመረጥም ህወሓት አሳስቧል። በአማራ ክልል ሰሜን ሸዋ ዞን የጣርማበር ወረዳ መቀመጫ የሆነችው የደብረሲና ከተማ አስተዳደር ተቀዳሚ ምክትል ከንቲባ ወንድም ሲገኝ ማሙዬ በድንገተኛ የታጣቂዎች ጥቃት ተገደሉ። የወረዳው አስተዳደር ተቀዳሚ ምክትል ከንቲባው በታጣቂዎች በግፍና በአሰቃቂ ሁኔታ ተገለዋል በማለት ዛሬ ባሰራጨው መረጃ ግድያውን አውግዟል። ክፉዎች አመራሩን አካላቸውን ቢገሉትም አመራሩ ለህዝባቸው ያሳዩትን ቅንነትና የሰሩትን መልካም ስራ ግን ከታሪክ ገጽ ሊያጠፉት አይችሉም ያለው የወረዳው አስተዳደር አመራሩ ለደብረሲና ከተማ ልማት ተቀን የተጉና ለህዝቡ ጥያቄ ቀረቤታ የነበራቸው እንደነበሩ ገልጧል። ታጣቂዎቹ የተቀዳሚ ምክትል ከንቲባውን ህይወት ብቻ ሳይሆን ለከተማዋ የነበራቸውን ታላቅ ራዕይና ህልም አጨልመዋል በማለት የወረዳው አስተዳደር የገለጸ ሲሆን የአንድን አመራር ህይወት በጭካኔ ማጥፋት ትልቅ አገራዊ ኪሳራ ነው በማለት ግድያውን ኮንኗል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የተዋቀረው የራያ አገረ ስብከት ራሱን መንበረ ሰላማ እያለ የሚጠራው የትግራይ ኦርቶዶክስ ቤተክርስቲያን አባቶች ስብስብ ከህወሓት ታጣቂዎች ጋር በመቀናጀት በአገረ ስብከቱ በካህናትና በምዕመናን ላይ በታቀደና በተደራጀ አኳኋን ከፍተኛ ግፍና በደል በመፈጸም ላይ ይገኛል ሲል ዛሬ አርብ ባወጣው መግለጫ ከሰሰ። አገረ ስብከቱ በመንበረ ሰላማ አጋፋሪነት የህወሓት ታጣቂዎች የራያ አገረ ስብከት ጽሕፈት ቤትንና የወረዳው ቤተ ክህነትን ቢሮ ጨምሮ በኃይል በመቆጣጠር የቤተክርስቲያኒቱን ንብረቶችና ቅርሶች ዘርፈው ወታደራዊ ካምፕ አድርገዋቸዋል በማለት ከሷል። የህወሓት ታጣቂዎች የመስቀል ክብረ በዓል ማክበሪያ አደባባይ ላይ ወታደራዊ ካምፕ በማቋቋም የዘንድሮ የደመራ በዓል እንዳይከበር እንቅፋት ፈጥረዋል በማለትም አገረ ስብከቱ ወቅሷል። ራሱን መንበረ ሰላማ ብሎ የሚጠራው የሃይማኖት አባቶች ቡድን የራያ አገረ ስብከት የተቋቋመው አካባቢውን ወደ አማራ ክልል ሰሜን ወሎ ዞን ለማካለል ነው የሚል ፕሮፓጋንዳ በመንዛት ህዝቡን ለማደናገርና ዓላማውን ለማሳካት ጥረት በማድረግ ላይ ይገኛል በማለትም አገረ ስብከቱ ኮንኗል። ሳዑዲ አረቢያ የተባበሩት አረብ ኤምሬቶች በአፍሪካ ቀንድ ያላትን ተጽዕኖ ለመቀነስ ከግብጽና ሶማሊያ ጋር ወታደራዊ ቅንጅት ለመፍጠር ዝግጅት እያደረገች መሆኑ ተሰማ። የሶማሊያው ፕሬዝዳንት ሐሰን ሙሐመድ ይህንኑ የወታደራዊ ቅንጅት ስምምነት ለማጠናቀቅ በቅርቡ ወደ ሪያድ እንደሚጓዙ ከምንጮች መስማቱን ጠቅሶ ብሉምበርግ ዘግቧል። ሶማሊያና ግብጽ ቀደም ሲል የወታደራዊ ትብብር ስምምነት አላቸው። ሳዑዲ አረቢያ ከሶማሊያና ግብጽ ጋር የወታደራዊ ቅንጅት ስምምነት ለመፈራረም የወሰነችው ኤምሬቶች በሶማሊያ የመንግስት ትዕዛዝ ሶማሊያ ውስጥ እንዲሁም በሳዑዲ አረቢያ ትዕዛዝ ደቡብ የመን ውስጥ ወታደሮቿን ማስወጣት መጀመሯን ተከትሎ ነው። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።